መሳደብ ሳይሆን ልመታሽ ይችላል። አንተ በዚህ መልኩ አታደርግሽ ነገራቶችን በመግባባት ስድብ ምናምን ትላለች። በመነጋገር ገባሽ? በቃ ስድብ አይደለም ልመታሽ ይችላል አልኩሽ። እሺ እንዲህ ያለሽ ምንም አያሰብ ነገር እናንተ ቤት ላይ መልካም የሚያስብ ቢኖር ኑሮ ወይም ነገራቶችን የሚያስተካክል ሌላ ነገር ውስጥ ነው። አንዴ ይሄ ግልጽ ነው። እርግጠኛ ነኝ። በእሷ ስራ እሷን ወቃሽ አናደርጋት። እኛ አይመለከተንም ስለሷ ስራ እኮ የቀረበችው ነገር ልክ ካልሆነ በቃ መጥፎ ነገር እንደምንደርስ ወጥቃ ሰሚኝ እኔ ምንም አይነት መጥፎ ነገር አስቤ አይደለም ሰላም እንዴት ናችሁ? ድና የተከበራችሁ የዚህ ቤት ፋሚሊዎች አላችሁ ወይ? እግዚአብሔር ይመስገን እኛ ጋር በጣም ሰላም ነው፣ ደህና ነን። አድጌ የኔ መካሪ፣ የኔ ምርጥ፣ የኔ አስቀያሚ ብቻ የኔ ብዙ ነገር፣ የኔ ምርጥ ሰው፣ በጣም የምወደው ጓደኛዬ፣ ወንድሜ ብዙ ነገር ነውና ሰሞኑ ያየሁ ያለሁት የሆነ ነገር ነበረ። ያየሁትም ነገር ትንሽ ትክክል ያልሆነ ወይ መስመር ሳት ያደረገ ነገር፣ እሱም ደግሞ በየዋህነት ነገሮችን ሳይረዳ ለማድረግ የሚወስን ሰው እንደሆነ በደንብ ስለማቅ ነገሮችን ለማስተካከል አስቤ ነው የመጣሁት እና አዲስንም ቃል ኪዳንንም ጠርቻቸዋለሁ። ኦሬዲ ማን ቀድሞ ከሁለቱ እንደሚደርስ አላቅም፣ ግን እሷ እያሰበች ያለችውና እየተፈጠረ ያለውን ነገር አዲስ ምንም እየገባ አይመስለኝም። ከወንዶቹ ደግሞ በተሻለ ሴት ልጅ አሪፍ የማስተዋል ችሎታ አላት ብዬ አምናለሁና እኔ አስተሳሰቧን ስረዳ ለኔ በታየኝ መንገድ ትክክል መስሎ ስላልታየኝ ትክክል ሆኖ ስላላገኘሁት እሷንም መጠየቅ ወይ ማውራት የፈለኩት በዛ ጉዳይ ነው። ምንድነው ሐሳቧ ምናምን የሚለው ነገር ለማወቅ ነው እሷን የጠራኋት፣ አዲስንም የጠራኋት እንደዛ እየጠበቅኳቸው ነው። ነግሬያታለሁ። እዚህ ጋር ነው የተቀጣጠርነው። እሱንም እንደዛው ጠርቼዋለሁ። እሱ ሲጀመር ለምን እንደተጠራ ማያውቅም እና ስላልኩት ነው የሚመጣው። እሷ ግን ስለሱ ልናወራ ነው ብዬ ነው የጠራኋት። ስትመጣ ጠይቃታለሁ። ማለት ያሰበችው ነገር ለኔ ቅር ያለኝ ነገር አለ። እኔ አሁን እንዲህ ነው እንዲያ ነው ምናምን ብዬ ከማወራው ይልቅ ቤተሰብ እናንተ ብትፈርዱና እናንተ አይታችሁ አካሊናው ትክክል ብትሉ ብዬ ስለማምን እኔ የሚመጣውን ነገር እና እንወስናለን፣ እንመለከታለን። አየሩ ደስ ይላል የምር ይመስለኛል። ከርቀት እየታየችኝ ነው። እሷ ናት ብዬ አስባለሁ መሰለኝ የሆነ ካመጣጧ ምናምን ነገር ስትመጣ እንጠይቃታለን ምን እንዳሰበች ምን እንደፈለገች ምናምን። ሰላም ነው እንዴት ነሽ? ሰላም ነው እግዚአብሔር ይመስገን አለሁ። በሰላም ነው። ስለ አዲስ እንደሆነ ነግሬሻለሁ አይደል? አዎ። ምንድነው ብዬ ነው ምንድነው ቆንጆ ቃል ነው። ምንድነው ቆንጆ ንግግር፣ ቆንጆ ነገር ነው። የተቀደሰ ግሩም ቃል ነው የሚባለው። እሺ ሰሞኑ እየተፈጠረው ነገር ላይ እይታሽ ደስ ስላላለኝ እኔን ስላላስደሰተኝ እንድታብራሪልኝ ስለፈለኩኝ ነው። የትኛው እይታ? ለእህትሽ ወገነሽ የመጣሽበት መንገድ፣ እህትሽ በምን አይነት ሁኔታ ነው የደገፍሻት፣ በምን አይነት ሁኔታ መጣሽ፣ ዋሬቨር እነዛ ነገሮች ላይ በመጀመሪያ እኔ እህቴን ደግፌ ምናምን አይደለም የመጣሁት። አመጣጤ ለአዲስ በማሰብ ነው። ምንም እኮ የተለየ ነገር አላልኩም። ላንተ በማሰብ ነው። ያው ብትከሳት አንተ ነው የምትጎዳው ነው ያልኩት። በምንድነው የሚጎዳው? አሁን ለሷ በማሰብ ቢሆን ምንም የተለየ ነገር አይኖርም። እሺ በምንድነው እሱ የሚጎዳው? ኦሬዲ ጠላት ትሆኛለሽ። አንደኛ አሁንም ወዳጅ አይደለም። አሁን ወዳጅ ናቸው ፋሚሊ አይደሉም። አሁንም ወዳጅ አይደለም። ይኸውልሽ ከሰሳት ታሰረች። እሷ ግን የመጣ ነገር የለም። ገብቶሻል? እዚች ጋር ብትታሰርም ምንም የተለየ ነገር የለውም። ነገም ላታደር ትችላለች ከዛ ቦታ ለመውጣት ገብቶሻል? ቢከሳትም ምንም አሁን የተለየ ነገር አለው ማለት አይደለም። እኔ ለሷ ሞገንበት ምክንያት አይኖርም። ስለዚህ እዚች ጋር ምንም ያልኩት ነገር የለም። እረፍ፣ አትክሰሳት። ያው ብትከሳትም ያው ዞሮ መውጣቷ ስለማይቀር ነው ያልኩት እንጂ ሌላ የተለየ ነገር ምንም አላልኩትም እንጂ እኔ ለሷ አስቤ ምናምን አይደለም። አሁን እዚች ጋር ለህቴ በመወገን ምናምን አይደለም። ለህቴ በወገን ለሱ እንደዚህ አይነት ነገር አልናገርም ነበር። ገብቶሻል? ለሷ በወገን ከሷ ጋር ነበረ ይክሰስ እስኪ ምን ያመጣል ምናምን የምትይው ነገር ይኖርሻል። ግን ዳይሬክት ነው መጥቼ ላገኘው ምናምን ብዬ ደወልኩኝ። ጥሩ ሰማሽ። ስለዚህ ካየሽው ምናምን አሁን እሱ ክሱን ቢያቋርጥ እሱ ላይ የሚፈጥረው ለውጥ የለም። እኔ መክሰሱን በጣም ነው የምደግፈው። እንዲከሳት አይደለም ከዛም የተሻለ ነገር ካገኘ ቢያደርግ ደስ ይለኛል። ምክንያቱም ትክክለኛ ነገር አይደለም ያደረገችው። አይደለም ነው ያልኩኝ ትክክለኛ ነገር አላረገችም። እንደዚህ ትክክል ናት ምናምን እኮ አላልኩትም። እኔ ለሱ ትክክል ናት
ለምን አንተ እሷን ጥፋተኛ አደረክ ምናምን የሚል ቃል አልተናገርኩም። ገብቶሻል? እኔ ያልኩት ክስህን አቋርጥ ያለው ነገር ነው። ገብቶሻል? ሌላ ለምን እንደቆየ አልገባኝም እንጂ እናወራለን። አይ ሌላም ሰዎች ነበረ ክሱን እንዲያቋርጥ እኔ አልፈልግም። አንቺ ክሱን እንዲያቋርጥ የፈለግሽበት ፐርፐዝ እህትሽ ከዚህ ነገር ነፃ እንድትሆን ከወሬውም ከምንም ነፃ እንድትሆን እንጂ አንቺ ለአዲሱ በመወገን አይደለም። በቃ አይደለም። አዎ አይደለም። አመንሽ አይደለም። እኔ ምንም አሁን እዚች ጋር ለሷ በመወገን ምናምን አይደለም። እኔ ለሷ የወገንኩት ነገር የለም። ነገርኩሽ እኮ እኔ ለሷ በወገን ለአዲስ አልነግረውም። እንደዚህ ረፍ ምናምን ልለው አልችልም። ኦልሬዲ ያስጠነቀቅኩት ነው። ገብቶሻል? እዚች ጋር ያስፈራራሁት ምናምን አይደለም። ሲጀመር ለማስፈራራት አንቺ ማን ሆነሽ ነው የምታስፈራሪ? ገብቶኛል። እኔም አይ ማንንም አይደለሽም። ለማስፈራራት የሚያደርስሽ ነገር የለም። አይደለም። ቴንክ ዩ ሶ እኔ የሰማሽኝ ከሆነ አንቺ አዲስ ወንድምሽ አይደለም እዚህ ጋር እየወገንሽ ያለሽው ምንም መደባበቅ ምንም ማደባበስ ኦር ሌላ ታሪክ የሌለበት እየወገንሽ ያለሽው ለእህትሽ እንጂ ለአዲሱ አይደለም። ለአዲስ እየወገንኩ አይደለም። በቃ ቴንክ ዩ አመንሽ አይደል? ለአዲስ እየወገንሽ አይደለም። ሰው ለእህትሽ ነው እየወገንሽ ያለሽው። ለእህት እየወገንኩ አይደል? ወይኔ ጉዴ! ለአዲስ እየወገንኩ አይደለም ያልሽው ፋሚሊ ሰው እየያዛችሁልኝ አታወሳስቢው። ማለት እሱ ከየት ነው እዚህ ያህል የሚመጣው? ምንም የተለየ ነገር የለውም። ይኸውልሽ እንዴ እኔ ለሷ በወገን እኔ ከሱ ጋር ለሱ መናገር ምንድነው ጥቅሙ? እስኪ እዚች ጋር ንገሪኝ። አላውቅም። እህትሽና አንቺ የቀመራችሁትን አንቺ ምንም ሊቀመር የሚችል ነገር ግልጽ የሆነ ነገር ከዚህ በላይ ምንም የቀመረ በጣም ድራማቲክ እንደሆነች እኮ እናውቃለን። እሱን ነው የነገርኩት የነበረው። ፊልመኛ በጣም ፊልመኛ የተዋጣላት ፊልመኛ። ስለዚህ ራሷ ዳይሬክተር አድርጋ ራሷ የምታውን ጀግና ናት በእውነት እንጂ ነግሬዋለሁ። እሱንም ያው በእና ብርሽ ቤት ላይ ምን አይነት ነገር መፍጠር የቻለች ነሽ? ስለዚህ ከማይሆን ሰው ጋር ማለት ይወጣል። አሁን እኔ ከሷ ጋር ብወግን እኔ ያመጣውን ነገር እናያለን። እኔ ቃል ኪዳን አይዋጥልኝም ማለት አይዋጥልኝም። እኔ እህት አይዋጥልኝም። አሁን እኔ እህቴ ምንም ያህል መጥፎ ሰው ልትሆን ትችላለች። እህቴ ምንም ልታረግ ትችላለች። እኔ ምንም ላረግም እችላለሁ ማለት በክፋቷ ዙሪያ ሰው ግን እንዳንቺ ረጅም ርቀት ሄጄ ምናምን እዚህን ያህል መጥቼ እና ኔቨር አያሳምንም። እግዚአብሔርን አያሳምንም ሊሆን ይችላል። እኔ ግን ማድረግ ያለብኝ እና ያደረኩት ምን ኦኬ ለማንኛውም ምን እኔ አንተን እዚህ ጋር ተገትሮ የመጠበቅ እንትን አለብኝ። እንደናች ሰላም ታም ዲና ጋጢ ለምንድን ነው እንደነገርኩሽ ነው ከተኛውበት እኔ አልኩሽ። እስቲ በእናትህ ቆይ ስለምተኛት ታወራለች። እኔን አላሳመነኝም። ገባሽ? አንቺ ነሻ እኔ ምንም ያለኝ ቤተሰብ ካሳመናችሁ ንገሩኝ። ምንም ነው የማያሳምነው። ምንም ያወራችሁ ታላችሁ ስለ በቀደም ጉዳይ የምን በቀደም ታብራናለህ? አብራችሁ ነበራችሁ። የሚና ተክሰሳት ምናምን ስላልተታይ ለህብሰብ ገና ስለዚህ ሁለታችሁ መነጋገር ለምን አስፈልጋው እኮ እኔ አሁን ማድረግ ያለብኝ ነገር ነው ያደረኩት። ገብቶሻል? እችጋው ያለበት ነገር ነው ሆነ። በቃ ምን ማለት ነው? ሁለታችሁ መነጋገር ለምን አስፈልጋችሁ ማለት ነው? አሁን በዚህ እኔ ሳላቅ ምናምን ለምን ተራውካ? በቃ አንተም እሷም እንድታቀው ነው የጠራችሁ። ስጠራክ እዚህ ጋር መድረስ ትችል ነበር። ለዚህ ጉዳይ እኮ አይደለም ማለት ደወልሽኝ። ለዚህ ጉዳይ ነው ደወልኩኝ። ደውለሽ ለዚህ ጉዳይ ፈልጋለሁ ብለሽ ነው? ምንም አላልኩም። ስለዚህ ምን የተባለ ነገር አለ ነው ማለት እሷ እየተጠቀመችብህ ነው። በአማርኛ በፊቷንም ነግርክ እኔ ምንም መደባበቅ ምናምን አላቃትም አታቀኝም ማለት ከሷ አንተ አንዴ ቆይ ልጨርስ እናቴ ልጨርስ እኔ እናት አንዴ ልጨርስ ነገር ነው ያደረኩት እኔ ልጨርስ አመት አላወራ ማማ እንጀማመጥ እሺ እየተጠቀመችብህ ነው እኮ በምን ወይ ነው ቴንክ ዩ ልነግርክ ነው እኮ በምን ወይ ነው እየተጠቀመችብህ ያለችው እሷ የእናትህ ልጅ አይደለችም ገባክ እኔ አስተሳሰብህን ያንተን የዋህነት ያንተን አስተሳሰብ ስለማውቀው እሷ ግን የእናትህ ልጅ አይደለችም ነው የእናት ቴንክ ዩ የእናት ልጅ አይደለችም ማለት የእናቷ ልጅ ሄርሜላ እንጂ አንተ አይደለህም ማለት ነው። አንደርስታንድ እያደረከኝ ነው። ሶ ይሄ ማለት ደግሞ ምን ማለት ነው? በሌላ አማርኛ እሷ ምንም ቢሆን ልትወገን የምችለው ልጠቅም የምችለው ስጋዋን እንጂ ባዳዋ አንተን አይደለም። ገባክ? አይደለም። ሶ ይሄ ጭንቅላትን አስተሳሰብን አስፋው እይታን አስፋ አቁም ምናምን መክስም ነው ቁም እዚህ ጋር ይቁም በሽምግል እንዲህ የሚባል ታሪክ የለም። በቃ ጀምረዋል ትጨርሰዋል። አንቺ ቆይ ምንድነው ዝም በይ ድራማ ወይ ደግሞ ቀልድ አይደለም። ዝም በይ ድራማ ወይ ደግሞ ቀልድ አይደለም። ያዝረኝ ምንም ሊመጣ አይችልም። ከዚህ በላይ ምንም ልታረግ አትችልም። የትምም ልደርስ አትችልም። ሰው ሊሚት አለው እኮ በቃ መስመር አለው አይደል? መስመሩ ማለፍ
አለበት ብዬ አላስብም። የዚህን ያህል መስመሯን አረጋግጣ ያለፈች ሴት ናት። ከዚህ በኋላ ላሉት ነገሮች ግን በዚህ መንገድ አትቀጥልም ማለት ነው። ምንድነው እንደዚህ ልትሆን በቃ አትችልም። ምን ሆነሽ ነው? ምን ማለት አይ እናክል አሁን እንደዚህ የሚያስብል ይሄ ነገር አጠንጠነሽ ምንም ነገር ማጠንጠን አይደለም። ምን ይዘማጁ ነገር አለ? በቃ ምንም እዚህ ጋር ማውራት ለመሰማው ነገር አይጠበቅም። ይኸውልሽ ፐርሰናሊ ግን እሷ ቆይ አንተ የእናትህ ልጅ ናት ንገረኝ። የእናትህ ልጅ ናት ወይ ልጅ? እኔ ይኸውልሽ የእናቴ ናት ወይ መከሌ ናት በሚል አይደለም። ቴንክ ዩ ስለነገረሽ ካንተና ከእህቷ ማንን ነው ልጠቅም ብትችለው? ምናልባት እውነትን ካንተና ከእህቷ ማንን አትናገርም። በፍጹም ነው ማትናገር። ስሚኝ አንዴ ይኸውልሽ እንደ ትልቅ ሰው ነው አንዴ ቆይ እኮ አሁን እሱ ነው ያልከው ያለው እና አሁን ለአዲስ እንደዛ ብዬ በመናገሬ የምጠቀመው የምጎዳውም ነገር የለም። ገብቶሻል? ይሄው እኔ ከሷ ጋር ላይጠቀም የሆነ ነገር አያደርግም። ይኸውልሽ እኔ ከሷ ጋር ብወግን ማለት ነው የሚያመጣውን ነገር እንየው። አሁንም ሊያመጣ ይችላል ምናምን እላለሁ። አሁንም ወግነሽ ከሷ ጋር ለድራማ ሊሆን ይችላል የመጣሽ ሌዶ አንዴ እሺ እኔ ልጠይቃት። ስሚኝ ምናልባት በውሸት ዓለም ላለመባስ እውነቱን ከመረጥሽ እውነትም እኔ ልጠቅም ከመጣሽ ሳትዋሺ ንገሪኝ። የእውነት ሊዱ እንደምትለው ነው ሳልዋሽ ነግሬ ካለው እኔም አሁን እኮ ነው የጠየቀችኝ እንዴ እኔ እኮ ምንም ማውቀው ነገር የለም። እኔ እኮ በመልካምነት እኮ ነው ያንን ነገር ያደረኩት አይደል? አዲስ አንተን ለማግኘት በምን በኩል እንዳገኘው ታውቃለህ። ለሱ መልካም ለመሆን ምክንያት እኔ በሰዓቱ ይኸውልሽ የኔን ጥያቄ ላይ ፈጠረብኝ ይችላል። ገብቶሻል? ድንገት ነው አገኘሽ። ኢሳያስ መጣ አገኘውሽ። በቃ እኔ ኢሳያስ ያሉት የነበረው ነገር ነው የቻነኛ ይኸውልሽ አሁን እሷም እንዳለችው ሊሆን ይችላል ሌላ ነገር ሲራስራችሁ የበለጠም ነገር ደግሞ ልታደርጉ ሊሆን ይችላል። እንደሱ እሷም እንደምትለው ይኸውልህ ለምን እኔ ፎከስ ተደረገ ነው ያልኩ ያለው። ኢሳያስም ብዙ ሰው ነው ክሱን አቁም እያለክ የነበረው አይደል? በርካታ ሰዎች ብለው ካል እኔም በቃ ያንን በማሰብ ነው ከኢሳያስ ጋር አውርተን ነው ያገኘው ጋር እኔ አሁን እየተናገርኩሽ ያለው እሷ ስለተናገረኝ ሳይሆን ምናልባት በሰዓቱ ይሄን ጥያቄ አልፈጠረብኝም። ገብቶሻል? ሲቀጥል ደግሞ እህትሽ ራሱ አቀራራው አቀረበች በመጀመሪያ አብርሽ ጋር ልደቱን ለማክበር አስመሰለበት ከዛ በኋላ ነው እኮ ብዬ ካለው ምን አይነት ነገርኩህ እኮ ነው። ገብቶሃል? እኔ አሁን ምን አይነት ልጅ እንደሆነች ምን አክል ርቀት እንደምትጓዝ ነው የነገርኩህ። እዛች ጋር ሌላ የተለየ ነገር የለውም። አሁን እኔ አንተ ጋር ይሁን ሌላ ነገር አስቤ ምናምን የቀረው አሁንም ቢሆን ለእህትሽ ወገነሽ አሁንም እልሻለሁ አልወገንኩም። እኔ አሁንም እልሻለሁ ነኝ በይኝ ማንም ሰው ስላለኝ ስላላለኝ አይደለም ነገር ተናግሬያለሁ። መጽሐፍ ቅዱስ አምጥቼ የትም ያለ አዎ ኖ ኒውስ ማማን አስፈልገው ደረጃ የእውነት እሷ እኔ ነገር ካደረገችው በእርግጥ ይኸውልሽ እኔ ልንገርሽ እናንተ የምታደርጉት ነገር ከና አይጥመኝም። ሲጀመር በቤተሰባችሁ ራሱ የሆነ ነገር ይቅርታ ምናምን ለምን ማለት የሆነ ቤተሰባችሁም እያስወቀሳችሁ ያላችሁት ያለሽ አድርገው ያውቃሉ? ኖ አይደለም። እናንተ ቤት ሲመጣ እናንተ ቤት መች መልካም አደረገው እንደ እየተባለ ነው ያለው። አንቺን ደግሞ በዚህ መልኩ መተሽ ሌላ ነገር እንዳታስቢ። እኔ እንደዛ ሌላ ነገር አላሰብኩም። እኔ ሌላ ነገር አስቤ አይደለም። እንዴት እሷ እንደዚህ አሁን አጠንጠና አስበው እንዴት እንደዚህ ልትለኝ ቻለች? ይሄ አማርኛ ነው። እኔ አሁን ጥያቄው ነው አማርኛ ነው። ይሄ ማጠንጠን ምናምን አይደለም። ሌላም ሰዎች ብለው ካለ ለምን ሌላ ሰው ይበላው? አንቺ ግን ማለት እንደሆነ ታውቂያለሽ። እንደዛ ነው። እኔ ደውዬ በቃ እነሱም እንትን ብለዋል። አልሰማም ብለዋል። አናግሬው ምናምን አንቺ ማናገር ፈለኩ ከጓደኞቹ አንቺ አትቀርም። ደውዬ ጓደኛው ጋር ደውዬ በቃ አይመለከትሽም ያገኘሁት እኔ እሱን የዛን ቀን። ስለዚህ እኔ አሁን ምንም ላስብ አልችልም። ምንም ያስፈልግ ነገር ያለሽ ሲጀመር ምንም የምታስቡ ሰዎች ናቸው። ፐርሰናሊ እሺ እንዴ ያለሽ ምንም አያሰብኩ ነገር ነው። እናንተ ቤት ላይ መልካም የሚያስብ ቢኖር ኖሮ ወይም ነገራቶችን የሚያስተካክል ሌላ ነገር ውስጥ ነው። አንዴ ይሄ ግልጹን ነው እየነገርኩሽ ያለው። ቤተሰብ ጋር መድረስ የለበትም። ገብቶሃል? እዚህ ጋር አንድ ወገን ነው እያጠፋው። ቤተሰብ ምናምን ሁሉ አታርገው ነገሩን። እኔ እያደረኩት አይደለም እየነገርኩሽ። ስለዚህ እነ ቤተሰብ አይደለም አንቺ ወይም ሌላ ወገን ማስተካከል ይችሉ ነበር። ሄሪሚንም በዚህ ልክ መጓዝባቸው እናንተ ድጋፍ ባሰጣት ኖሮ ነቃየት ኦልሞስት እሷ ቤተሰብ ጭንቃ ጨርሳለች አይደል? በቃ አንቺ ደግሞ ልትተባበሪያት እንደምትችይ 100% እርግጠኛ ነኝ። እኛውን በእሷ ስራ እሷን ወቃሽ አናደርጋት። እኛ አይመለከተንም ስለሷ ስራ እኮ የቀረበችው ነገር ልክ ካልሆነች በቃ መጥፎ ነገር እንደምንደርስ ወጥቃል። ስሚኝ እኔ ምንም አይነት መጥፎ ነገር አስቤ አይደለም የተናገርኩት። ምትሰሙኝ ከሆነ እኔ ደግሞ ምንም መጥፎ ነገር የለም። ሲጀመር ከምንድን ነው ከዝንብ ማር አይጠበቅም ወንድሜ። ምንድነው ልጁን የምታሳስቢው እንጂ ያማታል እንዴ? ገባ
አያመኝም፣ ጤነኛ ነኝ። ካመመሽ ሂጂና ታከሚ። ምንም ያሰብኩት ነገር የለም። ካመመሽ ሂጂና ታከሚ። አማኑኤል ምናምን ልከፍልልሽ እችላለሁ። አቅም ያለኝ ሰው ነኝ። ራስሽ ስርዓት ይኑርሽ። ፋንት ከፍታለች እንዴ? እንዲብላችሁ እንድታወሩ አልፈልግም። ራስሽ ስርዓት አዲስ እኔ ስላንተ ስላሰብኩኝ ላንተ አስቤ ስለተናገርኩ ነው የምትሳደው። ምንም ለሱ ማሰብ አይጠበቅብሽም ካልኩሽ እኮ ስድብ ማለት ጭራሽ ተጣርቼ እናቴ ልመታሽ እችላለሁ። አሁንም ይሄ ነገር ትክክል ሆኖ ካገኘሁት መሳደቤ ነው እንደ ገረመሽ? ጭራሽ ልመታሽ እችላለሁ። መሳደቤ ሳይሆን ልመታሽ እችላለሁ። አንተ በዚህ መልኩ አታደርግሽ ነገራቶችን በመግባባት ስድብ ምናምን ትላለች። በመነጋገር ትልቅ ሰው አውሪ። በቃ ስድብ አይደለም ልመታሽ እችላለሁ። ግግር መስጠመጩ ነገር የለም። ማን ጋር ነገር እንደምታለው ደረስም እንደምታለው እንዳታው ስነ ስርዓት ይኑሯት። አዲስ አንተና እንደዚህ ታደርገኝ በላት ልቀቀኝ። ምን ትመስላለች? አመዳም የእህቷ ቢጤ ታስጣላ። አይመለከትሽ ደረራ አይደለም። አትክፈቺ ፊት ነው በእናትህ ነው የመጣህብኝ። ስሚ አንዴ ዲዶ ስነ ስርዓት ሂድ በቃ ሂድ ይዘህልኝ ናት በመድኃኒዓለም ስታስጣላ። ይቅርታ ቤተሰብ ማለት በዚህ መልኩ ቪዲዮ እንዲዘጋ አልፈለኩም ነበረ። ማለት በስርዓት ማውራት ነው የፈለኩት፣ ግን የሆነ የእህቷ ፊት እሷ ላይ ያየሁት በጣም የምታስጠላኝ በነገራችን ላይ እና በቃ አልቻልኩም። ታውቃላችሁ እኔ እንጃ ደግሞ አፏን ትከፍታለች። ቻው በቃ